ሰላም ክርስቶስ ይብዛላችሁ ውድ ቤተሰቦቼ እንዴት አላችሁ? ሰላም አላችሁ? እግዚአብሔር ይመስገን። እንግዲህ ትናንትና ህዳር 21 ከዚህ ቀደም ከጥቅምት 6 እስከ ህዳር 21 ድረስ ስንቆርጥ የነበረው የመድኃኔዓለም የሳሞ መድኃኔዓለም ቤተክርስቲያን እጣ ወጥቷል ማለት ነው። ወጥቷል። አሁን እኔ አባቶች እያወጡ ነው እኔ ማለት ነው። አብረን እኔ ቀስ በሉና አንዷን እስቲ መልሱ። አንዷን ብቻ አትቸኩሉ። አንዷን በቃ አንዷ ተነስታለች። ማይሆን ትክክል ግን ምንድነው? እሺ ስንት ቁጥር እንደወጣ ብቻ መናገር። ወይዘሮ አበበች ተናገሩ። የልጄ መታሰቢያ ነው። ነፍስ ይማራችሁ አትርሶ ማለት 200 ብር አብቅታለን። ነፍሱን እግዚአብሔር ይማርልን። እሺ ስንት ነች? እስቲ አዎ ይሄ ትኬት የቆረጣችሁ ስንት ቁጥር ነው? ምንድነው? ገንጥሮ የተቆረጠበት ስላድሮ ነው። 09 ቁጥር የወጣ እጃችሁ ላይ ያለ ይሄ ስላድሮ ተስላላችሁ። የጣለ ስላድሮ ነው የወጣለት። 9 ቁጥር ደግሞ ማን ነው የወጣለት? አብረን እንግዲህ ያው እንደዚህ እንደምታዩት 9 ቁጥር እኔ ራሴ ነኝ የወጣልኝ ማለት ነው። በአሉሴ ማርያም በቅድስት ድንግል ማርያም ደብር በአሞማ ሰላም በር ትናንት ህዳር 21 አመታዊ ክብረ በዓሏ በሚከበርባት ዕለት በጣም የምወዳት እናቴ ደራሼ፣ ሲከፋኝ ሲጨንቀኝ ሁሉ ነገሬ ዘመድ ወገኔ በቃ ምን ብዬ ልንገራችሁ እና በሷ ደጅ ልጇ ደግሞ መድኃኔዓለም በረከት ሆኖ ወደ እጄ ገባልኝ ማለት ነው። እንደምታዩት የደብሩ አስተዳደር ቀሲስ አባይ አስራቱ እና መምሬ ደጀኔ ናቸው። ቀሲስ መምሬ ደጀኔ ናቸው። እጣውን ያወጡት ያነሱት ቀሲስ አባይ ናቸው። እንግዲህ 9 ቁጥር ደግሞ እንደዚህ እንደምታዩት 9 እኔ ነኝ የቆረጥኩት ማለት ነው። እና በረከቱ እንደዚህ ይመስላል። ቤተሰቦቼ እጣ ቆርጣችሁ ያላስገባችሁ ሁላችሁም እንድታስገቡ እና እኛም ደግሞ ከ20 ጀምረን እስከ 21 በጣም ደስ የሚል ፕሮግራም በቴሌግራም የማህበራችንን 3ኛ አመት ስናስመርቅ ነበረ። እሱን ደግሞ አሳያችኋለሁ። ብዙ ስጦታዎች ሁሉ ነበሩ የተለያዩ በቃ በጣም ደስ የሚል ትናንትና እስከ ሌሊቱ 10 ሰዓት 9 ሰዓት ድረስ ነው ያመሸነው እና ያው አሁን ድምጼም ተዘግቷል በነገራችን ላይ እና እግዚአብሔር ይመስገን። እንደዚህ ሁላችሁም በረከት ላይ ስለተሳተፋችሁ እጅግ አድርገን ነው የምናመሰግነው። ቸሩ መድኃኔዓለም በሁላችሁም ቤት ይግባላችሁ።